እኔ እምነት ስድስቱና 81 ብቻ ነው ልዩነቱ። ያ ነገረ ክርስቶስ ምናምን የሚባለው እሱ የእኛ ችግር የራሳችን ነው፣ ሌላ ነው ችግራችን ብቻ እዛ ላይ ማለት ነው። እሱ አይመለከትም። ይመለከታል። ከተመለከተ ታዲያ አመልክታል ለነሱ ማመልከቻማ እኮ እዚህ ጋር እኮ አለ። እዚህ ጋር አስቀምጠዋል እኮ የሚቀርብ ካለ መጽሐፍ ሲታተም እኮ በዚህ ቁጥር ደውሎ ብሏል እኮ። ችግር ካለባቸው በዚህ አመለክታለሁ። በዚህ ኢቭን ደውዬ ራሱ አውርቻቸው የዚህ መጽሐፍ ጸሐፊ ምሳሌ ቁጥራቸው እዚህ ጋር ደወልኩላቸው። አንድ ያልተመቻች ይጥቅሳለች እሷን እንትን ትላታለህ። በጠቅስ ትደውል በቃ ላክልኝና እልክላቸዋለሁ። አስፈሪ ነው ደግሞ ፌሳችሁ ደግሞ በጣም ያስፈራል። የታየ በፊታችን ያም አንዴ የሆነ መልስ ልመልስለት ይቻላል። ቀጥይ። በተለይ ኦኬ ቢኒ ምን መሰለ፣ ለምሳሌ እኔና ከኔ በላይ ያለው ልጅ ሁለታችንም ከክርስትና ነው የመጣ ነው። እኔ ለመጀመሪያ ጊዜ በስላሴ አምናለሁ። ምግብ ስበላ ስላሴዎቹ ባርኩልን ነው። ሁሉ ነገር ቤታችን ስዕል ነው፣ ማርያም ነው ምናምን ገባ እና ለአቅመ ሔዋን ስደርስ እስቲ መጽሐፉ ይነበብ አልኩኝና 81ን ቁጭ ብዬ አነበብኩኝ። ቤተ ክርስቲያን የተማርኩት የቀደስኩት የጸለይኩት ኤቭሪቲንግ መጽሐፉ ላይ የለም። ከዛ እንደዚህ አይነት ዱብዳ ሲወርድብህ ሰማይ እንደመውረድ ማለት ነው ጭንቅላት ላይ። ምክንያቱም ስላሴ የሚለው ቃል እንኳን እሱስ መጽሐፍ ውስጥ የለም። የሚገርምህ እስከ ዛሬ ድረስ በህይወቴ የማውቃቸውን ክርስቲያኖች በጠቅላላ ሳወራቸው አንዳቸውም ስላሴ የሚለው ቃል ባይብል ላይ ይኑር አይኑር አያውቁም። እንደ ሰፕራይዝ ነው የሚሆንባቸው። ስላሴ የለም ስላቸው እንዴት ስላሴ የለም ነው የሚሉት። አሁን ላይ ደግሞ እኛ እንደ ሙስሊሞች በእስልምና ብቻ ነው ሌሎቹ ሃይማኖቶች ኢቭን ባይብል ውስጥ ሃይማኖትን አታገኝበትም። ማስረጃ ላሳይ እችላለሁ። አንድን ሰው ሃይማኖት የሌለውን ሰው ይሄን ባይብል አንብብ ብትለው ክርስቲያን አይሆንም፣ አይሁድም አይሆንም። ምንም የሚሆነው ነገር የለም። የታሪክ መጽሐፍ ስለሆነ ማለት ነው። እና የእውነት መጽሐፍ ማለት ታሪክ እኮ ነው። አንዴ ሀሳቤ ልጨርስ እኮ የአንተ መጽሐፍ ነው፣ የእኛ መጽሐፍ ታሪክ አይደለም። አንዴ ታሪክ ነው። ማመር ነው የጻፈው አይደል? ኦኬ አልጻፈም ነቢያችን ሰለላሁ ዐለይሂ ወሰለም። አንዴ አታቋርጠኝ። መጀመሪያ ሀሳቤ ካላንተ አይደለም መልስ ቢኒያም ነው። ከናይ ስፒክ ማውራት እችላለሁ አንዴ። እና ቢኒዬ ምንድን ነው እንደውም ይሄ ትልቅ ኦፖርቹኒቲ ነው ለአንተና ለብዙዎች። ከአንተ በላይ እና ከ99 ክርስቲያን በላይ አንድ ሙስሊም መጽሐፉን ብቻ ሳይሆን ከመጽሐፉ ውጭ ያሉትን ሌሎቹ መጽሐፎች አንብቦ ከዛ ውጭ ያለፉ በእንግሊዝኛ፣ በሂብሩ፣ በግሪክ ጥናቶች የተደረጉ እደ ክታቦቹን ይሄ ማንስክሪፕት የሚባሉትን ሁሉ አጥንቶ ይሄ ነው አስተምሮቱ ማለት ይሄ ትልቅ በቃ ድግስና ስጦታ ነው። እና እየተማርክ ሞርታ መተተማር እንጂ ምክንያቱም ይሄ የመዳንና ያለመዳን ጉዳይ ነው። የመሞትና ሞቶ የመነሳት ጉዳይ ነው። ለምሳሌ ስለ መጨረሻው ቀን፣ ስለ ፍርድ ቀን ባይብል ኤምፒቲ ነው። ምንም የሚያወራው ታሪክ የለም። ፍርድ ላይ እንዴት ምንድን ነው የምትጠየቀው? ምንም የሚያወራ በቃ በኢየሱስ ያመነ በግራ ይቁም በቀኝ ይቁም አይጠየቅ አናቅም። ገባ? የትም ቦታ ኢየሱስ እኔን አምልኩኝ አላለም። እና እነዚህ ሁሉ ነገሮች መጽዳት ስላለባቸው አትጥላው፣ ውደደው ለማለት ነው። ጨርሻለሁ። እሺ አመሰግናለሁ። ስለ እንትንሽ ግን አንቺ አልገባሽም ማለት እኔ አይገባኝም ማለት አይደለም። ስለዚህ አንቺ ቁጭ ብለሽ መማር የነበረብሽን ሚስላረሽ ፍላጎትሽ ሊሆን ይችላል። ቤቴልሔም ብለሽ ስምሽ ስለጻፍሽ ኦርቶዶክስ ነበርኩ ማለትም አችልም። ቤቴልሔም እኮ የኦርቶዶክስ ስም አይደለም። በዚህ ደረጃ ቤቴልሔም ግን የኦርቶዶክስ ስም አይደለም። ቤቴልሔም ምን ማለት ነው? መጀመሪያ አንድ ነገር ልቀርሽ። አይ ቆይ ቤቴልሔም ምን ማለት ነው? ችግር የለውም። ቤቴልሔም ስለሆንሽ ኦርቶዶክስ አልክ አይደለም? ቤቴልሔም የኦርቶዶክስ ስም ነው እንዴ? እሱን የፓጋንም ይሁን እኔ ምን አገባኝ ስለስምሽ። ስለዚህ ለምን በስሜ የመጣ ታዲያ? ቤተልሔም ማለት በሂብሩ የዳቦ ቤት ማለት ነው። በአረብኛ ደግሞ ቤት ነው። ለሃም ማለት ደግሞ ስጋ ማለት ነው፣ የስጋ ቤት ማለት ነው። ስለዚህ ለኦርቶዶክስ የኔን ስም ማንም የሰጣት የለም። ስለዚህ እሱ ጋር ነው ተረማለን።
እዚህ ላይ የእምነቱን ዶገና ማርከስ የለብሽም ነው ባጭሩ። ምክንያቱም እኔ ብቻ ሳይሆን አክቹዋሊ ሰው በገባው ልክ ይሄዳል። አሁን አንቺ ባልሽው ገብቶሽ አንቺ ሄደሻል። ከዚህ ከሙስሊም ደግሞ አልገባኝም ብሎ ወደዚህ ቢመጣም አለ። እሱ እንትን ጉዳይ ነው፣ እምነት የግድ ስለሆነ። ነገር ግን እኔ አሁን ሙስሊም እንዲህ ናት ብዬ በገባኝ ልክ በኋላ ብዙ ልሳሳት እችላለሁ ብዬ ነው። አንቺ ይሄ ነው ብለሽ እምነቱን ጠቅለሽ መፈረጅ ይችላል እንጂ እኔ አሁን ብዙ ነገር ላወራ እችላለሁ። ይሄ የእኛ ቤተክርስቲያን እምነት መጽሐፍ ነቢያት የተጻፈ ነው። ይህ ቁርአን ደግሞ በሙሐመድ የተጻፈ ነው። በአንድ ግለሰብ ከግማሽ ምዕተ ዓመት በፊት በኋላ የመጣ ነገር ነው። እኔ ያነበብኩት ነው። ይሄ ግን በእኔ አገላለጽ ትክክል ላይሆን ይችላል። የትኛው መጽሐፍ እንደዚያው ያነበብከው? ነቢዩ መሐመድ ቁርአን አልጻፉም። ሁለተኛ የመጽሐፍ ቅዱስ ጸሐፊም አይታወቁም። ከዚህ ሲጀምር አታውቅም አልኩህ ነው በቃ። ስለ እስልምናም አታውቅም፣ እምነትህንም አታውቅም። መጽሐፍ ቅዱስ ጸሐፊዎች አይታወቁም። ቁርአን ደግሞ ነቢዩ አልጻፉትም። ማን ጻፍ? እሱ ጠይቀኝ። ከሰማይም ተጽፏል ወረደም። ዝም ብለህ ዋናው ዓላማ ይሄ ነው። በቃ አሁን ገባ። ዋናው ዓላማ ይሄን ነገር በብዙ ዓመት በቤተክርስቲያን ስለ እስልምና የሚዋሻችሁን እንዲሁም ደግሞ ስለ አምላካችሁ እንድታውቁ ነው። በቃ አሁን ተማርክ። ቢያንስ ቁርአን ነቢዩ እንዳልጻፉ ይገባል። ከዚህ በኋላ መፍሁም ተግባባል። አሁን ብሬክ ዳውን እያደረግን እናወራበት። መጽሐፍ ቅዱስ እግዚአብሔር ቃል ነው። ቢኒያም ዝም አትበል፣ ችግር የለውም። እሺ ዝም አትበል። ቃል ለቃል አውራ ያታስብ